የዓለም ብርሃን ክርስቶስ ነው። እመብርሃን ደግሞ ድንግል ማርያም እመብርሃን አንተ ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድነው የሚቸግር? ልጇ ብርሃን ነኝ አለ። እንደወደደችው ደግሞ ነገረው። ያው ወንጌል እንዴት እመብርሃን አትላትም? ምቀኝነት እኮ ነው። ራይ ድረስ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አላችኋል እንዴ? እሱን አትሰላለፉት። እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ስለዚህ የእግዚአብሔር ሰዎች እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈልጋል ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማኅፀን እግዚአብሔር የተቀመጠበትን ዙፋን ማንም ይቀመጥበት? እስቲ በሉ አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጥ? እስቲ ሂድና ሞክራት። አሽሮ አሽሮ ይለቃል። የለም አይፈቀድም። መጠን ታውቆ ነው። ሙያ ያቅምሽናል ሙያ አለኝ ያሉ አሉ አንዲት ሙያ ብሎ የኔታ አቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ ሙያ ያቅምሽናል። እንዲሁ ከሆነም እኔ ታቦት ተሸክሜ እንደው አንቺ ብታጠኝ ይችላል። እንዲሁ ባይሆን ያም አይሆንም እኮ እንደው ያም አይሆንም። እንዲሁ በየት አለ ባይቲ ሀሊፈች ድጓታም ይረቂ ያለ እንዲሁ ነውር እኮ ነው። መጠን አለው ነው። እግዚአብሔር አባቶች ይላሉ በጳጳስ ወንበር ኤጲስቆጶስ አይቀመጥም፣ በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም ፈጽሞ። እንዴት ያለስ ደፋር ሄሮድ ዮሴፍ ራ ያደረገው ጻድቅ ነው አይደል ያለው። በዚያውስ ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱም። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ከቅዱስ ጴጥሮስ አንሳ ፈጽሞ ያላደለ ነገር የእግዚአብሔር ዙፋን ድፍረት ነው። የምንንቀው እግዚአብሔር ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት፣ ትዳር ክቡር የሚሆነው ለሚጠቅመው ለተሰማራበት ለተፈቀደለት ነው። ሰው ሁሉ ወኩሉ ዘከመ ተጸውዐ ለያህሉ ሁሉም እንደተጠራበት አጠራር ይኑር ነው ያለ ቅዱስ ጳውሎስ። በንጽህና እኖራለሁ ያለ ይኑር። ለድንግል ማርያም ግን መጠኑ ወንድ አላውቅም ሐሳብ የራሱ የለኝም። ቅዱስ ጎርጎርዮስ ዘንዚናዙና ዘኑሲስ የሚሉ እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች ማህተሙ። ፈጽሞ ሐሳብ ራሱ ብልጭታ የሚባለው ራሱ መጥቶባት አያውቅም ስላለ የምታስበው እግዚአብሔር ብቻ። እንዲህ ያለች ላይ ስሬት መክደኛ ያሰኘት ይሄ አማናዊ ታቦት እመቤታችን ቅድስት ድንግል ማርያም ይሄ ታቦት ምን ያርፍበት ነበር? ብርሃን። እስቲ ብርሃን በሉ። አቤት ከድንግል ማርያም ምን ተገለጠ? ብርሃን በሉ እንጂ። ያ ብርሃን ማን ነው? ክርስቶስ ነው። ብርሃን ያረፈባት ታቦት እመቤታችን። ያንን ብርሃን ምን ይከበው ነበር አልኳችሁ? በሉ እንጂ ምን አለ? መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይል ይጋርድሽ። ሀብተ መንፈስ ቅዱስ ይጋረዳል። መንፈስ ቅዱስ በሀብተ መንፈስ ቅዱስ የተጋረደች ቅዱስ ቄርሎስ ሲናገር መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ቅዳሴ ቄርሎስ ላይ ሲናገር መንበሩን በእሳት ያጠረ እንዳንተ ማለት መንበር እናቱ ናት። በእሳት መታጠሯ መንፈስ ቅዱስ ይጋርድሻል መባሉ የታጠረች መንበር ናት።
ያችን እሳት ደፍሮ እንኳንስ ረተው ጎበዝ እንኳን እመቤታችንን እኮ የሰማዩን ዙፋን እንኳን እናቷ አይደለም እኮ ያ ዙፋን ያንን እኮ ኪሩቤል ፊታቸውን ሸፍነው ነው ማየት አይቻልንም ብለ ማርያም እመቤታችን እንኳን ሊዳስሳት ሰው በስጋዊ ፈቃድ ሊቀርብ ይቅርና የሰማዩን እንኳን ማየት አልቻለች። እቺ ደግሞ እናቱ ነች። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ደመና መንፈስ ቅዱስ የጋረዳት ናት። መስዋዕት ያርግ ነበር በታቦቱ። እመቤታችንንም ጸሎት እናሰራባታለን ታቦት ስለሆነች። ቅዳሴ መሃል እመቤታችን ለምንጠርለም ተፈስሒ ወዘንሥ ለኪ ዳይና ቅድስት ምልዕተ ድንግል ወላዲተ አምላክ እሙለ ክርስቶስ አይርጂ ጸሎተ ነቢይ በመልዕልት አበ ፍቁር ወልድኪ ሌላ የለው። ድነተ ሥጋ ድነተ ነፍስን የምንለምንሽ ክብርን የተሞላሽ ቅድስት ወይ ደስ ይበልሽ። ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በቃ ታቦት ናታ። እስራኤል በታቦት ጸሎት ያሳርጉ ነበር። እኛ በእመቤታችን ታቦትነት ጸሎትን ወደ ልጇ እነሰርጋለን።